የለችም ብትኖር ኖሮ አሪፍ ነበረ። ዛሬ ሳልሳ እንቀውጠዋለን። በደንብ አድርገን ነው የምንቀውጠው። ሳልሳ እንጨፍራለን። እኔ ብቻዬን አይደለሁም፣ እናንተም አላችሁ። አብረን ሳልሳችንን እናደረዋለን። ሰላም ደግ ሃይ እንዴት ናችሁ? ሃይ እንዴት ነሽ? አለው ፒስ ነው። ደህና ነህ? እንዴት ነህ? ዛሬ እንግዲህ ከእናንተ ጋር ሳልሳ እኔ በሳልሳ አልታማም። ሰው ብዙ ጊዜ ያው ሳልሳን የሚያውቀው ፓስታ ላይ ነው። እኛ ግን አሁን በጭፈራ ለውጠን መተናል። ብዙ ጊዜ ያው ሳልሳ አልታማም። ጎበዝ ጥስጥስ ነው የምለው። እናያለን ዛሬ ላስተምራችሁም እችላለሁ። እንግዲህ ላስተምራችሁም እችላለሁ እና ዛሬ ላንተ ልልቀቀው ታስተምራለህ። ትንሽ የሆነ ነገር አሳየንና እስቲ ደግሞ ለሳልሳ አለ የሆነ ነገር እኮ አለ። ስለዚህ እስኪ ትንሽ ነገር ደግሞ ከእናንተ ጋር ደግሞ ልማርና ካለኝ እውቀት ላይ ልደርብበት። መጀመሪያ የእግሬን በቻልኩት እስከ ቀርቶ ከእኛ ጋር ጉሩ ከኝ መጀመሪያ ግራ ወደፊት በጣም ምችል መስሎኝ ነበር። ግን ጉራጌኛ ነው የጨፈርኩት እንጂ ሳልሳ አይደለም። እንዴ አላልኩም። አይ በግርግር ብለሃል። በቃ እጅ ብቻ ላይ ቀረ። እሱ ነው ያየው። እሺ አንቺስ ምን ትያለሽ? ያው እንዳለው ነው። ትንሽ ቤዚክ ጥሩ ነው። ሌላው ግን በቃ አምታታፋል። ዋናው እኮ ቤዚክ ከቤዚክ ነው። አራልቻለሁ ቤዚክ ነው። ቤዚክ ጉራዛ ነው። ቤዚክ እንዲህ መሰለኝ። አይ እንዲህ እኮ ነው ያለው። እንደዚህ አይደለም። እስኪ አሳይ እስኪ አንቺ አሳይ በቃስ መጀመሪያ ይግረህ ነው የምትጀምረው። ግን እኔ ሴት ሆኜ የወንዱ ማሳየት ይከብደኛል። የሴት ነው እንዳለ እንደ ቤዚክ አዎ የላይ እንዳሱ ላይ ችግር የለውም። ግን
ካፕሊንግ ሲጀመር አለው ማለት ነው። ሲጀመር አለ። እዛ ግን የምትጀምረው በእንደዚህ ትልና ትንሽ ብዙ አንተ እግርህን እዛ ነው የምትወስደው ከአንዱ ግድግዳ ወደ ሌላ ግድግዳ። እሺ ብዙ አትክፈል። ደገፍ አድርገው ቆይ ደገፍ። እሺ ይሄው ከዛ ወደፊት ነው ይሄኛውን እግርህን ሳይሆን ይሄኛውን ወደ ኋላ ከመጣ በኋላ እንዴት አድርጊ ይሄኛው እንዲያርግ እንዴት ላምጣው? እሺ ቆይ እሱ ከፕሮፌሽን እኛም ተማሪዎች ነን ገና እየተማርን ልክ ነኝ አሁን እንደዚህ እናሳያለን። ችግር አሁን ሮብ ያሳይ ፊዚክስ አይደል እንዴ ቢሳልፋ ነው እንዴ? የመጀመሪያ ስቴፕ እንያት። እሺ ቀኝ እግር ባክ ሲሰራ 1 2 3 ትላለህ። ከዛ 5 6 7 ደግሞ ግራ እግር ወደፊት ይመጣል። 6 7 በቃ so 1 2 3 ካለን በኋላ 4 ፖዝ እያደረክ ነው። 5 6 7 ካልን በኋላ 8 ፖዝ እያደረክ ነው። 2 3 5 6 7 ና በቃ አለች እኮ የሆነች ነገር እኮ አለች። ስለዚህ ወደ ካፕሊንግ እንሂዳ። እሱ ወሳኝ ነው። እሱ ወሳኝ ነው። ወደ እሱ እንሂድ። ወንዱ ነው ሊድ የሚያደርገው። ፎርዋርድ ታደርጋለህ፣ ወደፊት ትሄዳለህ፣ እሷ ባክ ታደርጋለች። እሷ ፎርዋርድ ስታደርግ አንተ ባክ ታደርጋለህ። አንተ ነህ ሊደር፣ አንተ ነህ መሪው። አንተ በግራ ነው ጀምር። ቀላል ነው። እሺ ትንሽ ጠጋ በል። እሺ 1 2 ነይ ፖዝ ታደርጋለህ። ፖዝ አድርጋ። እሺ አንድ እሺ 1 2 ከዛ ቀኝ እግር 5 6 7 አረቻ በረቸች 1 2 3 5 6 7 አራሪፍ ደስ አለ። አልቻልኩም። ኪሎ መቀነስ አለብኝ። ትንሽ ሳብ ብያለሁ። ትንሽ ግን እግሬ ያማል ነው ወይስ የኔ የአንድ ወር ስቴፕ በአንድ ወር የሚማረው ብዙ ሰው የሚማረው በሰላሳ ደቂቃ ይችላል። የመቀበል አቅሜን እያያችሁት ነው። የመቀበል አቅሜን ስፖርት ስቱዲዮ ገብቷል። ብዙ መማር የሚፈልጉ ሰዎች አሉ። በተለይ አብርሃም ይባላል ዳንስ የማይችል እድሜ ልኩን ከኔ ጋር የሚሰራ ዳንስ አይችልም። አሁን ለእሱ አሁን የተወሰነ ነገር ማስተማር አለብኝ። እኔ እዚህ ጋር ሆኜ እማራለሁ እማራለሁ። ጀመሪያ አሳይ
ሳልሳ አሁን እንዳያችሁ ባቻታ አለ። ሌላ ምን አለ? ኪዙምባ አለ። ኪዙምባ ሶስቱ በዋነኝነት የምናስተምረው ነው። እሺ ከዛ ውጪ በማለማል የረንጌ ዩኒቨርሲቲ ማለት ኦኬ። ዙክ ደግሞ አብረ በግሩፕ የሚሰራ የአፍሪካ ዳንስ አለ። እንደዚህ እሱ እንደ ተጨማሪ የሚሰጡ ናቸው። በጣም አሪፍ ነው። የት ተማርሽ ግን ይሄን ሁሉ? እኔ የተማርኩት ባይላሞር ትምህርት ቤት ነበረ። እዛ ተምሬያለሁ። አዲስ አበባ ውስጥ ነው? አዲስ አበባ ውስጥ ኦፍኮርስ አዲስ አበባ ነው የተማርኩት። እሺ አዲስ አበባ የተማርኩት እዛ የተወሰነ ጊዜ ሰርቻለሁ ባይላሞር ላይ። ከዛ አሁን ደግሞ የራሴን ስቱዲዮ ከሮቤል ጋር እዚህ ፓሲዮን ስቱዲዮ የሚባል አፍሮሂት ፊትነስ አሁን የመጣበት ቦታ እያስተማርኩ ነው። ስለዚህ አሁን ባቻታውን ከቻልኩ ያስተምረኛል፣ ካልቻልኩ ደግሞ እዛው ስቱዲዮ እንገናኛለን ማለት ነው። ሞክረዋለን። ለክቡ ለደጉም ግን ቻው። እሺ አዙረናል።